በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ናችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ጌታ አብሮን ስላለ ከጠዋት ጀምሮ በመዘምራን እግዚአብሔር ተናግሮናል፣ ባርኮናል፣ አስተምሮናል። ወደ ንስሐም እንድንመለስ ጌታን በመንገዱ እንድናገኘው ተናግሮናል። ስሙ የተባረከ ይሁን። ወደዚህ ስንመጣ እግዚአብሔር በዚህ ስፍራ ላይ እንደሚገኝ አምነን የመጣነው። እግዚአብሔር ካለ ደግሞ የእግዚአብሔር ስራ አለ። ያንን ስራ ደግሞ ተሰርተን ነው የምንሄደው። ስለዚህ እግዚአብሔር አምላካችንን አምነን በመጣንበት አፍረን እንዳንመለስ አምነን ከጌታ ጋር እንሆናለን። እግዚአብሔር እንግዲህ በዚህ ስፍራ ላይ ከሚናገረን እና ከሚሰራን መንገድ ውስጥ አንዱ ቃሉ ነው። እግዚአብሔር ቃል ነው። ዛሬ እግዚአብሔርን ቃል በተከታታይ ከማስተምረው ትምህርት ወጣ ብዬ ሉቃስ ወንጌል ምዕራፍ 19 ከ41 እስከ 44 ድረስ ያለውን መሰረት በማድረግ እናገራለሁ። የጸሎተ ወይም የስብከተ ርዕስ ጉብኝት ይላል። ስለ ጉብኝት፣ ስለ እግዚአብሔር ጉብኝት ነው እናገረው። ይሄንን ክፍል ቆመን አብረን እናነባለን። ጌታ ኢየሱስ ክርስቶስ የተናገረውን ንግግርና ክፍል ከ19 ጀምሮ ያለው ማለት ነው። ምዕራፍ 19 ላይ ያለው 44 ጀምሮ አንቺ ከ41 ጀምሮ አነባለሁ። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህም አለ፣ ለሰላምሽ የሚሆነው በዚህ ቀን አንቺስ እንኳን ብታቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥርሽን ቅጥር ይቀጥሩብሻል፣ ይከቡሻል፣ በሁሉም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትንም ልጆችሽን ወደ ታች ይጥላሉ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽ ዘመን አላወቅሽምና። እንጸልያለን። የመጎብኘቷን ዘመን ያላወቀች ኢየሩሳሌም ላይ ሊመጣ ያለው መከራን አይተህ አስቀድመህ ከርኅራኄ ብዛት እንባህን እያፈሰስክ ያለቀስክላት ጌታ ኢየሱስ ክርስቶስ ሩህሩህ ጌታችን ስሜ የተባረከ ስሜ የተባረከ የመጎብኘት ወሮቻችንን አውቀን ከአንተ ጋር በመሆን በረከትህን እንድንካፈል እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። የመጎብኘት ወራቶቿን ያላወቀች ኢየሩሳሌም ሊደርስባት ያለውን ኢየሱስ ክርስቶስ አይቶ ወደ ኢየሩሳሌም በር ላይ ሲደርስ በዚህ ክፍል ላይ ሲያለቅስላትና ሊደርስባት ያለውን መከራ ሲናገር ነው በዚህ ክፍል ላይ የምንመለከተው። ከእግዚአብሔር ባህሪያት ውስጥ አንዱ እግዚአብሔር ጎብኚ አምላክ ነው። የራሱን የሆኑትን ልጆቹን የሚጎበኝ አምላክ ነው። መጽሐፍ ቅዱሳችንን ወደ ኋላ ተመልሰን ወደ ዘፍጥረት ምዕራፍ 18 ላይ ስንመለስ ተስፋን ከእግዚአብሔር የተቀበለው አብርሃም ተስፋው በዘገየበት ጊዜ ተስፋ ቆርጦ በደጁ ቁጭ ብሎ በነበረበት ጊዜ እግዚአብሔር ሊጎበኘው እንደመጣ እናያለን ወይንም እንመለከታለን። ዘፍጥረት ምዕራፍ 18 ላይ ምዕራፍ 17 ላይ አብርሃም ከእግዚአብሔር ጋር ነው ያሳለፈው። እግዚአብሔር መጥቶ ያነጋግረው ነበረ። በዛ ንግግር ውስጥ እግዚአብሔር አስቀድሞ ከሳራ ልጅ እንደሚወልድ እና እንደሚያገኝ የገባው ተስፋ ቃል ፍጻሜ ሊያገኝ የማይችልበት ሁኔታ ውስጥ አብርሃም እና ሳራ በተፈጥሮ እንደገቡ ስለተረዳ ለእግዚአብሔር ሌላ አማራጭ ሲያቀርብለት ነው የምንመለከተው። ይሄው ከፊቴ ሳራ ውጪ የተወለደ እስማኤል አለ፣ እሱን ባርክልኝ። አንተ የገባው ተስፋ ቃል ከሳራ የሚወለድ ልጅ እንደሚወርሰኝና በሱ እንደምትባርከኝ ቢሆንም አሁን ግን ጊዜው
አልፏል በኔ በኩል። አሁን ግን ጊዜው አልፏል። ምክንያቱም እኔ አርጅቻለሁ። ሳራ ምን ሆናለች? አርጅታለች። ስለዚህ ፊት ለፊት ያለው ሰው እስማኤል ስለሆነ እስማኤልን ባርክልኝ ብሎ ወደ እግዚአብሔር ሲያቀርብ ነው የምንመለከተው። ይሄ የአብርሃምን ተስፋ መቁረጥን የሚያመለክት ነው። ለአብርሃም ተስፋ ቃል የሰጠው እግዚአብሔር ነው። እግዚአብሔር የማይፈጽመውን ተስፋ ቃል አይሰጥም። እግዚአብሔር የማይፈጽመውን ተስፋ ቃል አይሰጥም። እግዚአብሔር ሊፈጽመው የማይችለው ነገር ደግሞ ፈጽሞ የለም። በተፈጥሮ ሕግ አብርሃምና ሳራ በማርጃታቸው ምክንያት ልጅ ሊወልዱ የሚችሉበት ሁኔታ አልነበረም። አንደኛ ከእርጅናቸው የተነሳ ብልቶቻቸው በሙሉ ስለሞቱ ስለደቀሙ ሊወልዱ በሚችሉበት ሁኔታ ግብረ ሥጋ ግንኙነት የማድረግ አቅም አልነበረም። ያ ካልሆነ ደግሞ ሊወልዱ አይችሉም። ከዚህ የተነሳ አብርሃምም ሳራም ተስፋ ቆርጠዋል። አብርሃም ከዚህ የተነሳ ለእግዚአብሔር ፊት ለፊት ነው የተናገረው። ከእንግዲህ እኔ ተስፋ ቆርጫለሁ፣ ይሄንን ባርክልኝ ስለው እግዚአብሔር ነው ይሄንን የራሱ በረከት እንጂ የሰጠሁት የተስፋ ቃል በእስማኤል በኩል ሳይሆን አንተ ከሳራ ከምትወልደው ልጅ ነው ብሎ ተናግሮት ሄደ። እዛ 18 ላይ ሄዳችሁ ስትመለከቱ ያ ተስፋ የቆረጠው ሰው በደጁ ቁጭ ብሎ ታገኙታላችሁ። ተስፋ መቁረጡን ሁሉ ትመለከታላችሁ። በዛ ቦታ ላይ 18 ላይ እናነባለን አብረን ምዕራፍ 18 በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስን አግኝቼ እንደሆን ባሪያህ አትለፈኝ ብዬ እለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህም ዛፍ በታች እረፉ፣ ቁራሽ እንጀራንም ላምጣላችሁ፣ ልባችሁን ደግፉት፣ ከዚያም በኋላ ትሄዳላችሁ አላቸው። የሚገርም ሰው ነው አብርሃም። አሁን እዚህ ቦታ ላይ አብርሃም እግዚአብሔር ሊጎበኘው እንደመጣ አላወቀም። ይሄ እግዚአብሔርን ለመቀበል የሚደረግ ዝግጅት አይደለም። ይልቁንም ለተከበረ ሰው ወይንም ለእንግዳ የሚደረግ ዝግጅት ነው። አብርሃም ከትህትናው የተነሳ እንግዶችን ዘወትር ይቀበል ስለነበረ እግዚአብሔር እንደተገለጠለት እንኳን ሳይረዳ እነዛን እንግዶች ሲቀበል ነው የምንመለከተው። እንግዶቹን ሲቀበል ግን በነዛ እንግዶች መልክ የተገለጠው እግዚአብሔር ራሱ ስለነበረ መጽሐፍ ቅዱሳችን ከመጀመሪያው ጀምሮ ምንድን ነው የሚለው? እግዚአብሔር በመምሬ አድባር ዛፍ ተገለጠለት ብሎ ወረድ ብሎ ሰዎች ነው የምንመለከተው፣ ወይም መላእክትን ነው የምንመለከተው በዛ ስፍራ ላይ የተገለጠው። ስለዚህ እሱ ሰዎች አድርጎ እነዚህን እንግዶች ለመቀበል ሲነሳ ያንን ተስፋ ቃል አስበው አይደለም፣ ወይም እግዚአብሔር ሊጎበኘኝ መጥቷል ብሎም አይደለም። ነገር ግን መቀበል ስለሚገባው ትህትናውን እና እንግዳ ተቀባይነቱን በዚህ ቦታ ላይ ለመግለጥ ነው። እዚህ ቦታ ላይ እንክብካቤ የሚያደርግላቸው እንክብካቤው ከልክ ያለፈ እንክብካቤ ነው። ይለምናቸዋል፣ እንዲቀመጡ ተንበርክኮ ነው የሚለምናቸው። ኑ ብሉ፣ ኑ ጠጡ፣ ትሄዳላችሁ፣ መንገዳችሁን ትቀጥላላችሁ፣ ውሃ ነገር ውሰዱ፣ እንጀራ ነገር ብሉ፣ እኔ ላቀርብላችሁ ብሎ ሲናገር ነው የምንመለከተው። ግን ይህንን ሁሉ አቀባበል የሚያደርገው ለእንግዶቹ ሳይሆን በእንግዶቹ መልክ ለተገለጠው ለእግዚአብሔር ተስፋ ቃል ለሰጠው እግዚአብሔር ነው። እግዚአብሔር ለዚህ ሰው በዚህ አይነት መልክ ለጉብኝት ወደ ቤቱ ሲመጣ ነው የምንመለከተው። ወደ ደጁ ሲመጣ ነው የምንመለከተው። ወደ ሲመጣ ወደ ቤቱ ሲመጣ ሰው በጣም የከበረ ሰው ወይም የምናመሰግነው ሰው ወይም የእግዚአብሔር ሰው ነው ብለን የተቀበልነው ሰው ወደ ቤታችን ቢመጣ ምኞታችን እጅግ ታላቅ ነው። ምንም የሌላት ድሃ እንኳን ብትሆን የዛሬ ሳምንት ቤትሽ መጥቼ እጎበኝሻለሁ ብሎ አንድ ሰው ቢናገራት ሌላ ነገር ብታጣ እንኳን ቤቷን ለማጣት እበት እንኳን ሳይቀር ለቅልቃ መልኩን ቀይራ ለመቀበል ትዘጋጃለች፣ እንግዳ ስለሚመጣ። ነገር ግን እግዚአብሔር አምላክ በዚህ ስፍራ ላይ አስቀድሞ እመጣለሁ ብሎ አይደለም የመጣው፣ ድንገት ነው የመጣው። ድንገት በመጣበት ጊዜ እንኳን እግዚአብሔር አብርሃም በበጎ ሲቀበል ነው የምንመለከተው። ይህ እንግዳ ግን
ወደዚህ ስፍራ ላይ የመጣው አብርሃምን ለመጎብኘት ነው የመጣው። እግዚአብሔር አምላካችን የተመሰገነ ይሁን። ይህ የጉብኝት ጊዜ ደግሞ ለአብርሃም ተስፋ ቃሉን የሚቀበልበት ጊዜ ነው። እግዚአብሔር ሲጎበኝ ባዶ እጁን አይደለም የሚጎበኝ። እግዚአብሔር ሲጎበኝ እግዚአብሔር አስቀድሞ የተናገረውን ቃል ለመፈጸም የሚመጣበት ወይንም የሚፈጽምበት ጊዜ ነው የጉብኝት ጊዜ። አስቀድሞ እግዚአብሔር በተለያየ መንገድ የሰጠውን የተስፋ ቃል ለመፈጸም የሚመጣበት ጊዜ የጉብኝት ጊዜ ነው። ለአብርሃም ይህ ጉብኝት ምን እንደሆነ ወረድ ብለን እንመለከታለን። አብርሃምም ወደ ድንኳኑ ወረደ። አብርሃምም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የሰቅል ዱቄት ፈጥነሽ አዘጋጂ፣ ለውሺው፣ እንጎቻም ጋግሪ አላት። አብርሃምም ወደ ላሞቹ ሮጦ እጆቹ እጅግ የሰቡ ታናናሽ ጥጃ የያዙ ለብላቴና ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ወተትንም ያዘጋጅ ዘንድ ጥጃ ያዘጋጃቸውንም ጥጃ አመጣ፣ በፊታቸውም አቀረበ። እርሱም ከዛፉ በታች በፊታቸው ቆሞ ነበረ። እነሱም ሚስቲ ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስቲ ሳራ ልጅን ትወልዳለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመውም አርጅተው ስለነበረ በሰዎችም የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፊትወት ይሆንልኛልን? ጌታዬስ ፈጽሞ ሸምግሏል። እግዚአብሔር አብርሃምንም አለው፣ ካረጀው በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች? በውኑ እግዚአብሔር የሚሳነው ነገር አለንን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ይገርም ነገር ነው። የእግዚአብሔር መገኘት ለሰውና ለተፈጥሮ የማይቻለውን ነገር በማን ቤት ሲያደርግ እንመለከታለን። በሳራና በአብርሃም ቤት ሲያደርግ እንመለከታለን። እግዚአብሔር ሲጎበኝ፣ እግዚአብሔር መጎብኘቱ የሚታወቀው ከሰው አቅምና ከተፈጥሮ በላይ የሆነ ነገርን በሕይወታችንና በኑሯችን በማድረግ ነው እግዚአብሔር የሚገለጠው። ይሄ ነገር ፈጽሞ ከዚህ በኋላ ሊሆን የሚችል አይደለም። ከኛ አቅም ውጪ ነው። ማንም ሊያደርገው አይችልም የተባለውን ነገር እግዚአብሔር ምን ሲያደርግ እንመለከታለን? ሲለውጥ ነው የምንመለከተው። ዕድሜ ልኳን እቺ ሴት መካን ሆና አርጅታ ሞትን በምትጠባበቅበት ሰዓት ላይ ሙት መሆኗን ራሷ በስሜቷ ተረድታ ባለችበት ጊዜ እግዚአብሔር በዛ ስፍራ ላይ ከተፋለ። እግዚአብሔር ለመምጣቱና እግዚአብሔር ለመባረኩ እግዚአብሔር ለመስራቱ ፍጹም ጥርጣሬ በሌለበት ሁኔታ አብርሃምና ሳራ ከዚህ በፊት እግዚአብሔር ቀን ቀጥሮ ልጅ ትወልዳለህ እንጂ ቀን ቀጥሮ የተናገረበት ጊዜ አልነበረም። አሁን ግን የቁርጥ ነገር ሲናገር ነው የምንመለከተው። ሳራ ለምን ሳቀች? ሳራ እውነቷን ነው፣ የሚያስቅ ነገር ነው። በስተርጅናዋ አጎንብሳ እንጨት ተሸክማ ከዘራ ይዛ የምትሄድ ሴት ትወልዳለች ስትባል ከቶ እንደምን ትሳቅ? ምክንያቱም ለመውለድ የሚያስችል ተፈጥሯዊ ሁኔታዎች ከእሷ ምን ሆኗል? ተወግዷል። ሴት ልጅ ለመውለድ የሚያስፈልጋት ነገር ምንድን ነው? በየወሩ ለመውለድ የሚያስችል ነገር በሕይወቷ ውስጥ መከናወን አለበት። ያ ነገር ምን ሆኗል? ተቋርጧል፣ ቆሟል። ዕድሜዋ ምን ሆኗል? አርጅቷል። ሽማግሌውም ከማርጀቱ የተነሳ ብዙ መንቀሳቀስ እንደማይችል ሳራ ተረድታለች። በአብርሃምና በሳራ መካከል የነበረው የፍትወት ግንኙነት ከተቋረጠ ዘመናት አልፏል። ቢኮዝ አርጅቷል። ይህ ሳራ ታውቃለች። ስለዚህ ከውጭ ሆኖ የሚናገረው የሚለፈልፈው ሰው ይህንን የተሰጠው ሕግ የጣሰ ያልገባው ያልተረዳ እንደሆነ አስባ ነው የምትስቀው። ከመሳቅ ውጭ ምን ልታረከቶ ትችላለች? ሳቀች። እውነት ነው፣ ሊያስቅ የሚችል ነገር ነው።
የተፈጥሮ ሕግን የጣሰ መልእክት ነው እየመጣ ያለው። እግዚአብሔር በተፈጥሮ ሕግ አይገዛም ወገኖች ይንገራል። የተፈጥሮ ሕግን እግዚአብሔር ራሱ ይገዛል እንጂ እግዚአብሔር በተፈጥሮ ሕግ አይገዛም። እግዚአብሔር ከተፈጥሮ ሕግ በላይ ነው። የተፈጥሮ ሕግ የሚገዛው ሰውን ነው። እግዚአብሔርን ፈጽሞ ሊገዛው አይችልም። ስለዚህ ምን አለ? ለሰው የማይቻል ለእግዚአብሔር ይቻለዋል። ክብር ለእግዚአብሔር ይሁን። ስለዚህ አሮጊት የሆንሽ የሳቅሽው ሳራ ስሙን ገና ይስሐቅ ከሳቅ ጋር አያይዛ ስም የሚታወጣለትን ልጅ እንደምትወልድ ሲናገርና ተስፋ ቃል ሲሰጥ ነው የምንመለከተው። የዛሬ ዓመት እንመለሳለን፣ በዚህ አይነት ሁኔታ ይመለሳለሁ ነው የሚለው ይቦታል። የምናያቸው ስንት ናቸው? 3 ናቸው። የሚናገረው ማን ነው? እንደ አንድ ሰው ነው። ያ እንደ አንድ ሰው የሚናገረው ማን ነው? እግዚአብሔር ራሱ ነው። ምክንያቱም ከላይም እግዚአብሔር ተገለጠለት እንጂ እንግዶች መጡ ወደ አብርሃም አይልም። እግዚአብሔር በራሱ በብሉይ ኪዳን እንኳን በዚህ አይነት በመላእክት መልክ ሲገለጥ ነበር። አንዳንድ ሰዎች ይሄንን የኢየሱስ ክርስቶስ መገለጥ ብለው ይጠሩታል። ስለዚህ እግዚአብሔር በዛ ስፍራ ላይ ጎበኛቸው፣ የተናገረውን ተስፋ ቃል እንደሚፈጽም አስረግጦ ተናገራቸው። ለእምነታቸው እንቅፋት የሆነውን ተፈጥሮንም እንኳን እንደሚቀይር በእግዚአብሔር ዘንድ የማይቻል ነገር እንደሌለ ተናገራቸው። ክብር ለእግዚአብሔር ይሁን። አንዳንዶቻችን በጌታ በኢየሱስ ክርስቶስ ውስጥ እየኖርንም እግዚአብሔር በግልጽ የሰጠንን የተስፋ ቃል እግዚአብሔር በተለያየ መንገድ በልባችን የሞላው ነገር እንዳለፈ እንዳበቃለት፣ የእኛ ነገር ከዚህ በኋላ አይሆንም፣ ከእኛ ነገር አብቅቷል። ምክንያቱም ሁኔታዎች ያንን ነው የሚናገረው፣ ሁኔታዎች ያንን ነው የሚመሰክሩልኝ። መቼስ ምን አደርጋለሁ? ከጌታ ጋር ከመለየት ይልቅ ያንን ቁርሾና ያንን ስብራት በውስጣችሁ ይዛችሁ የምትኖሩ ሰዎች አላችሁ። ዛሬ እግዚአብሔር እንዲህ ይላል፣ ለሰው የማይቻል ለእግዚአብሔር አሜን። እሱ እግዚአብሔር ይናገር እንጂ ችግራችን እግዚአብሔር የተናገረውንና ያልተናገረውን መለየት አለመቻላችን ወይም መሻትና ፍላጎታችንን ከእግዚአብሔር ተስፋ ቃል ጋር ማጣረሳችን ሊሆን ይችላል እንጂ እግዚአብሔር የተናገረውን ነገር በሰዓቱና በጊዜው የሚያደርግ የሚያከናውን የሚፈጽም አምላክ ነው። እግዚአብሔርን በዚህ ጉዳይ ላይ ከማመን አትድከሙ። አብርሃምና ሳራ በእናንተ ዕድሜ አይደለም ያሉ፣ ከደም ዕድሜ ምን የሆኑ ናቸው? ያለቁ ናቸው። የመውለድ ተስፋ በእነሱ ሕይወት ውስጥ ይፈጸማል ተብሎ አይታሰብም። እኔ የሚገርመኝ ይሄ ሁሉ ተስፋ ቃል ሳይፈጸም ሁኔታዎች ሁሉ በሕይወታቸው ተለውጠው እያሉ አንድም ቀን በእግዚአብሔር ላይ ሲያጉረመርሙ አሁንም ከእግዚአብሔር ጋር ነው አብርሃም። የሚገርመኛል ያ ከእግዚአብሔር ጋር ጸንቶ የመሆኑ ጉዳይ እግዚአብሔር በወሰነው ሰዓት ላይ መልሰው እግዚአብሔር እሱን እንዲጎበኘው ምክንያት ሆኗል። አብርሃም እግዚአብሔርን ተስፋ ቃል ባለ በመዝገየቱ ምክንያት በእግዚአብሔር ላይ ያለው እምነቱ አልተሸረሸረም። ጠንካራ የእምነት አባትና የእምነት ሰው የሆነው አብርሃም ከዚህ የተነሳ ነው። አልተሸረሸረም። የሳራ እምነት ሆኗል ተሸርሽሯል። በዚህ ጉዳይ ላይ የአብርሃምን እምነት ልጅ በመውለድ ጉዳይ ላይ አይደለም በእግዚአብሔር መታመን። እግዚአብሔር አምላክና መሪ መሆኑን ነው እግዚአብሔርን እየታመነ ያለው። ልጅ ባይሰጠኝ እንኳን እግዚአብሔር በሌላ ሊባርከኝ ይችላል ብሎ በማመኑ ምክንያት ነው። በእግዚአብሔር የማድረግ ችሎታ ላይ በመታመኑ ምክንያት ነው። እግዚአብሔር በጎበኛው ጊዜ ግን ይሄ ችግሩ ተፈታ። አሜን። እግዚአብሔር ምን ባለው ጊዜ? እግዚአብሔር በጎበኛው ጊዜ ለሰው የማይቻለውን ነገር እግዚአብሔር በማድረግ የእሱን ሁኔታ ምን አደረገ? ቀየረ። ይህ ለአብርሃም ልዩ የጉብኝት ጊዜ ነው። ስለዚህ የጉብኝት ጊዜ ሲባል እግዚአብሔር የሰጠው የተስፋ ቃል የምንቀበልበት ጊዜ ነው። ምን የምናደርግበት? የሰጠውን ተስፋ ቃል የሚፈጸምበትና የምንቀበልበት ጊዜ እንደሆነ እንመለከታለን። ወደ አዲስ ኪዳን መግቢያው ሲመጣ ሉቃስ ወንጌል ላይ ታውቋቸዋላችሁ። ዘካርያስ የተሰጠው የተስፋ ቃል አልፎ ደክሞ በነበረበት ሰዓት ላይ መልአኩ መጥቶ ሚስት ልጅ ትወልድልሃለህ ብሎ ሲናገር እንመለከታለን። እሱ ማመን ካለመቻሉ የተነሳ የእግዚአብሔር መልአክ ተቆጥቶ ምን ሆነ? ልጁ እስከሚወለድ ድረስ ዱዳ ነው።
መናገር እስከማይችል ድረስ ነው። ዮሐንስ ከኢየሱስ ክርስቶስ አስቀድሞ ለኢየሱስ ክርስቶስ መንገድ ጠራጊ ሆኖ የመጣው የመጨረሻው ነቢይ ወይም በብሉይ ኪዳንና በአዲስ ኪዳን መካከል የነበረው ነቢይ ኢየሱስ ክርስቶስ የመሰከረለት ነቢይ። ሌሎች ነቢያት ኢየሱስ ክርስቶስ እንደሚወለድና እንደሚመጣ በርቀት አይቶ ሲናገሩ እሱ ኢየሱስ ክርስቶስን ይዞ ይሄ የዓለምን ኃጢአት የሚያስወግድ የእግዚአብሔር ልጅ ብሎ ያስተዋወቀ ታላቅ ነቢይ። ከዚህም የተነሳ ኢየሱስ ክርስቶስ ከሴት ልጅ ከተወለዱት ሁሉ ታላቅ ነቢይ፣ ከነቢያትም የሚበልጥ ነቢይ እሱ ነው ብሎ የመሰከረለት ነቢይ። ሲወለድ በቤቱ ውስጥ ካህን የነበረው እግዚአብሔርን የሚያገለግለው አባቱ ወንጌል ላይ ሄዳችሁ ማየት ትችላላችሁ። ፈጽሞ ተስፋ ቆርጦ ነበር። በሱም ቤት ልክ አብርሃም ቤት እንደሆነው በስተሽምግልናቸው መውለድ በማይችሉበት ሰዓት ላይ እግዚአብሔር ይህንን ልጅ ሲያመጣ ነው የምንመለከተው። ለሰው የማይቻለው ለእግዚአብሔር ይቻላል። ለሰው የማይቻለው ለምን? ለእግዚአብሔር ይቻለዋልና። ከዛም የተነሳ የኢየሱስ ክርስቶስን መምጣትና መባረክ ወይም ጉብኝት ለእስራኤልም እንደሚሆን ትንቢት ሲናገር እንመለከታለን። ዘካርያስ ሉቃስ ወንጌል ምዕራፍ 2 ላይ የእግዚአብሔር የጉብኝት ወቅት እንደሚመጣና ለዛ ለጉብኝት ወቅት ደግሞ አንተ የሚወለደው ልጅ መንገድ ጠራጊ እንደሆነ ራሱ ተመልሶ ምን ይናገራል? ትንቢት አፉ ተፈቶ ልጁ ሲወለድ ትንቢት ሲናገር እንመለከታለን። ሉቃስ ወንጌል ምዕራፍ 2 ላይ ምን እንደሚሆን አሁን በግለሰብ ደረጃ ሳይሆን እግዚአብሔር በአገር ደረጃ በኔሽን ደረጃ እስራኤልን የሚጎበኝበት ዘመን እንደሚመጣ ሲናገር እንመለከታለን። እግዚአብሔር ማንስ እንደ ኔሽን እንደ ሀገር እንደ ሕዝብ የእግዚአብሔር ሕዝብ ተብሎ የተጠሩትን ምን እንደሚያደርግ እንደሚጎበኝ ሲናገር ነው የምንመለከተው። የጌታ የኢየሱስ ክርስቶስ መምጣት ለእስራኤል የጉብኝት ወቅት ነው። እግዚአብሔር አስቀድሞ የገባውን የተስፋ ቃል የፈጸመበት ፍጻሜ ነው። ለአብርሃም እግዚአብሔር የገባውን የተስፋ ቃል ይስሐቅን በመስጠት ፍጻሜ እንዳደረገ ኢየሱስ ክርስቶስ ወደዚህ ምድር በመምጣት እስራኤልን እንደሚባርክ ነፃ እንደሚያወጣ የተሰጠው የተስፋ ቃል ፍጻሜ ነው። ኢየሱስ ክርስቶስ ያንን ደግሞ ትንቢት ዘካርያስ ሲናገር ነው የምንመለከተው። ሉቃስ ወንጌል ላይ እንመልከት። ያንን ሲናገር ትንቢት ምዕራፍ 2 ላይ እንዲህ ይላል ሲናገር፣ አቤቱ ዘካርያስን መንፈስ ቅዱስ ሞላበት፣ ትንቢትን ተናገረ፣ እንዲህ ማለት የእስራኤል ጌታ እግዚአብሔር አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ምን አድርጎ? እዚህ ቃል ምን አድርጎ? ጎብኝቶ ለሕዝቡ ምን አድርጓል? ቤዛ አድርጓልና። ለሕዝቡ ቤዛ አድርጓል። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተነገረው በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና ማዳኑም ከወረዶቻችንና ከሚጠሉን ሁሉ እጅ ነው። እንዲሁም ለአባቶቻችን ምሕረትን እንዳደረገ ለአባታችንም ለአብርሃም የሚለው ነው የማለውን መሐላውን ቅዱስ ኪዳንን አሰበ። በእርሱም ከጠላቶቻችን ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ። የማን ነቢይ ትባላለህ? የልዑል ነቢይ ትባላለህ። ልዑሉ ኢየሱስ ነው። መንገዱንም ልትጠርግ በጌታ ፊት ትሄዳለህና እንዲሁም የኃጢአታቸውን ስርየት የሆነውን የመዳንን እውቀት ለሕዝብ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። በአምላካችን በእግዚአብሔር ምሕረት በጎበኘበት፣ ምድራችንን በጎበኘበት፣ እስራኤልን በጎበኘበት ጊዜ፣ እግዚአብሔር በጎበኘበት ጊዜ ማንን ላከላቸው? አንተ ከፊት ለፊት የምትሄደው መንገድን የምትጠርግለትን ልዑል ምን ያደርጋል? ይልካል። ስለዚህ የኢየሱስ ክርስቶስ መምጣት ለእስራኤል የጉብኝት ወቅት ነው። ምንድነው? የጉብኝት ወቅት ነው።
ስለዚህ እግዚአብሔር በጎበኘበት ጊዜ ለእስራኤል ይህንን ያደርጋል ብሎ ሲናገር እንመለከታለን። ኢየሱስ ክርስቶስ ወደ ምድር ከመጣበት ጊዜ ያገለገለው ደግሞ በዚሁ በእስራኤላውያን መካከል ነው። ለእስራኤል የኢየሱስ ክርስቶስ መምጣት እንቅፋት የሆነባቸው የጠበቁት አጠባበቅ እግዚአብሔር ተስፋ ቃሉን ከፈጸመበት መንገድ ጋር የተለያየ በመሆኑ ምክንያት ነው። የጌታን የኢየሱስ ክርስቶስን መምጣት እስራኤላውያን የሚጠባበቁት ለእነሱ ብቻ የሆነ የቀደመውን መንግስታቸውን የሚመልስ፣ ከጭቆና የሚያወጣቸው፣ ከእስራት የሚፈታቸው፣ ከቅኝ አገዛዝ የሚያወጣቸው፣ እንደ ቀድሞ እንደ ዳዊት መንግስት አይነት ጠንካራ መንግስት በምድር ላይ እንዲሆኑ የሚያደርግላቸው አድርጎ ነው የጠበቁ። ይሄ የነሱ ጥበቃ ነው። የመጣው ኢየሱስ ክርስቶስ ግን በዛ መልክ አልነበረም። እንደሱ አይነት ንጉሥ መምጣት ካስፈለገው ከቤተ መንግስት መወለድ ነበረበት። የመጣው ንጉሥ ደግሞ ከበረት ነው። ስለዚህ በበረት የተወለደ ደካማ እንደምን አድርገው የእግዚአብሔር ተስፋ ቃል ፍጻሜ አድርገው ይቀበሉ። ኢየሱስ ክርስቶስ ሌሎች ነግሯቸው ሳይሆን ኢየሱስ ክርስቶስ ራሱ የእግዚአብሔር ከተማ በተባለችው በኢየሩሳሌም ቁጭ ብሎ እግዚአብሔርን የተስፋ ቃልና ወንጌልን ሰበከላቸው። ከዚህ በፊት እንደምንመለከተው እስራኤላውያን ግን ኢየሱስ ክርስቶስን ምን ያደርጉት ነበር? ይቃወሙት ነበር፣ ይከራከሩት ነበር፣ ይከሱት ነበር። በተለይም የሃይማኖት መሪዎች ሁል ጊዜ እየተከታተሉ ይገፉና ይከሱት ነበር። ፈጽሞ ሊቀበሉት ፈቃደኞች አልሆነም። ጌታ ኢየሱስ ክርስቶስ በምድር ላይ በማስተማርና በመስበክ እንዲሁም በመፈወስ የሚያገለግልበት አገልግሎት አብቅቶ በመስቀል ላይ በመሞት ወደ ዋጋ ወደሚከፍልበት ወደ ኢየሩሳሌም ከተማ ሲገባ ተመላልሶ ባገለገለባቸው ጊዜያቶች ኢየሩሳሌም ሪጀክት በማድረጓ ሊደርስባት የሚችለው ያንን ምሕረት ባለመቀበሏ ምክንያት ሊደርስባት የሚችለውን መከራ ከርቀት አይቶ ቅድም በሉቃስ ወንጌል ምዕራፍ 19 ላይ እንደተመለከትነው አዘነላት። ለገፉት ሰዎች ኢየሱስ አዘነላቸው። አንዳንድ ሰዎች ምንም አድርገው ወንጌልን ሲሰብክላቸው ሳይቀበሉ ሲቀሩ በዛን ሰዓት ላይ ኢየሱስን ባለመቀበላቸው ምክንያት መብረቅ ከሰማይ ወርዶ እነዛን ሰዎች በመግደል ሌሎች ፈርቶ እንዲቀበሉ አንዳንድ ጊዜ የምንመኝበት ጊዜ ይኖራል። ይሄ ምኞት እኛ ጋር ብቻ አይደለም። ከጌታ ከኢየሱስ ክርስቶስ ጋር የነበሩ ደቀ መዛሙርቶችም ይህንን ምኞት አንድ ጊዜ ተመኝተዋል። ዮሐንስና ማርቆስ አይደል? ዮሐንስና ማርቆስ እና ያዕቆብ እነዛ ወንድማማቾች ምን አደረጉ? ኢየሱስ ክርስቶስ ልኳቸው ሲሄዱ ምን አደረጓቸው? በምድራችን አልፋችሁ አትሄዱም ብሎ ተቃወሟቸው። የዛን ጊዜ ጥቅስ ጠቀሱ ወደኋላ። ማን ያደረገው? ኤልያስ ያደረገው። ተቃዋሚዎቹ እግዚአብሔርን በመቃወማቸው ምክንያት የበዓል ነቢያት ተሰብስበው በአምላካቸው ምክንያት በነበረው መገዳደር በመጨረሻ የእስራኤል አምላክ ድል በማድረጉ ምክንያት እነዛ ነቢያት ኢሳያስ ከሰማይ በልተዋቸዋልና አንተም ከኤልያስ አታንስምና እነዚህ የሚቃወሙትን ሰዎች እሳት ከሰማይ መጥቶ እንዲበላቸው ምን ያድርግ? ይሰሳሉ። ለምን? አልተቀበሉም። መንገድህን ዘግተዋል። ወንጌልን አልተቀበሉም። እኛንም የተላክነውን ያንተን ነቢያትና ያንተን ሐዋርያት ደቀ መዛሙርት አልተቀበሉም። ስለዚህ አንድ ጊዜ ያንን እሳት ጥራት። ጌታ ኢየሱስ ክርስቶስ ግን ምን አለ? ምን አይነት መንፈስ እንደሆነላችሁ አላውቅም። የሰው ልጅ የጠፉትን ሊያድን እንጂ ሊያጠፋ ሊገል አልመጣም። ዳስ ኢየሱስ ክርስቶስ እሱ። እነሱ ግን መጽሐፍ ቅዱስን አስደግፈው ነው፣ ጥቅስ ጠቅሰው ነው። ሰይጣንም እኮ ለዓላማው ጥቅስ ይጠቅሳል። ጥቅስ የሚጠቅሰው ሁሉ ትክክለኛ ንግግር እየተናገረ እንዳይደለ ከነዚህ ከደቀ መዛሙርቶቹ ማወቅ ይቻላል። ከኢየሱስ ክርስቶስ አጠገብ ተነስተው
የኢየሱስ ክርስቶስን ርኅራኄ ምን ያህል ኃጢአተኞች እንደሚያዝን ምን ያህል ለሚቃወሙት እንደሚራራ አልገባቸው። ከዛም አልፎ ተርፎ ሊሰቅሉት ያሉትን የኢየሩሳሌምን ሰዎች ከኢየሱስ ክርስቶስ በኋላ ሊመጣልባቸው ያለውን መከራ ስቃይ አስቦ ኢየሱስ ክርስቶስ እንባውን ጠብ አድርጎ አለቀሰላቸው። ለሚጠፉት ሰዎች፣ ለተቃወሙት፣ ወንጌልም ለገፉት፣ እሱንም ለገፉት ለነዛ እንባውን ምን አደረገ? አፈሰሰ፣ አለቀሰ። የመጎብኘት ወራትሽን አላወቅሽምና መከራ ምን ያደርጋል? ይጠብቃል። የመጎብኘት ወራት የእግዚአብሔር የተስፋ ቃል ፍጻሜ የሚከናወንበት ወራት ነው። ያንን ወር አላወቀችም። እስራኤልን እግዚአብሔር የጎበኘው በልጁ በኢየሱስ ክርስቶስ በኩል ነው። ስለዚህ የጉብኝት ወራት እግዚአብሔር የሰጠው ተስፋ ቃል ፍጻሜ ብቻ ሳይሆን የጉብኝት ደግሞ ግልጽ የእግዚአብሔር አብሮነትንም ያመለክታል። ከአብርሃም ጋር ማን ነበረ? እግዚአብሔር ነበረ። ከዘካርያስ ጋር ማን ነበረ? እግዚአብሔር ነበረ። በኢየሩሳሌምም እግዚአብሔር እስራኤልን ከጎበኘ በኋላ እግዚአብሔር የሆነው ልጁ ኢየሱስ ክርስቶስ የት ነበረ? ኢየሩሳሌም ላይ ነበረ። ግልጽ የሆነ የእግዚአብሔርን አብሮነት በጉብኝት ወቅት እንመለከታለን። በእኛም ሕይወት ውስጥ እግዚአብሔር አለ። ክብር ለእግዚአብሔር ይሁን። ስለዚህ በጉብኝት ሕይወት ውስጥ የምንኖር ሰዎች ነን። የጉብኝት ወራት መንፈሳዊ የመነቃቃት ወቅት ነው። እግዚአብሔር የሚጎበኝበት ወቅት መንፈሳዊ መነቃቃትን በግለሰብ ደረጃ እግዚአብሔር ሲጎበኝ፣ በቤተ ክርስቲያን ደረጃ እግዚአብሔር ሲጎበኝ ምን ያመጣል? መነቃቃትን ያመጣል። መንፈሳዊ መነቃቃት ሁለት መገለጫዎች አሉት፣ ጸሎትና የእግዚአብሔር ቃል። መነቃቃት ይሄ ጸሎትና ምን? የእግዚአብሔር ቃል። አንድ ቤተ ክርስቲያን በመንፈሳዊ መነቃቃት ውስጥ ናት ሲባል ሰው ሁሉ ትኩረቱ እግዚአብሔር ቃል ላይና ጸሎት ላይ ይሆናል። ያ የጉብኝት ጊዜ፣ ያ የጌታ መምጣት ጊዜ። ሰው ከጸሎትና ከእግዚአብሔር ቃል ፊቱን በሚመልስበት ጊዜ ያ ደግሞ የምን ጊዜ ነው? የፍርድ ጊዜ ነው። ከእግዚአብሔር የመለየት ጊዜ፣ የጥፋት ጊዜ ነው። መነቃቃትን ሪቫይቫልን መገለጫው የእግዚአብሔር ቃል ላይ ትኩረት ማድረግ። ሰዎች ሁሉ እንደ ቤሪያ ሰዎች ቃሉን የሚፈትሹ የሚያነቡ፣ የሚጸልዩ ይሆናሉ። ስለዚህ የጌታ ጊዜ ምን ጊዜ ነው? የመነቃቃት ጊዜ ነው። ሌላው የጉብኝት ጊዜ በፈቃደኝነት ተቀብሎ በመለማመድ እውን የሚሆን መንፈሳዊ የበረከት ጊዜ ነው። መንፈሳዊ በረከት ሰዎች በፈቃደኝነት ተቀብለው ምን የሚያደርጉት? የሚለማመዱ መንፈሳዊ በረከት እግዚአብሔር የሚያፈስበት ጊዜ ያ የጉብኝት ጊዜ ነው። መንፈሳዊ በረከቶች በሰዎች ሕይወት እውን የሚሆኑት ሰዎች በፈቃደኝነት ተቀብለው በሕይወታቸው ሲለማመዱ። በፈቃደኝነት ተቀብለው ሰዎች በሕይወታቸው ለመለማመን ፈቃደኛ ያልሆነው ነገር መንፈሳዊ ሕይወታቸው ውስጥ ለውጥ ሊያመጣ አይችልም። ቃሉን እንኳን ላልተቀበሉት ቃሉ በሕይወታቸው ለውጥ ሊያመጣ አይችልም። አልተቀበሉምና አልተለወጡም፣ አይለወጡም። ቃሉ የማያምኑ ሰዎች አይለወጡም። ወደ ራሳቸው የማይወስዱ ሰዎች አይለወጡም። እግዚአብሔር የጉብኝት ጊዜ ደግሞ መንፈሳዊ በረከቶችን እግዚአብሔር ያመጣውን በእምነት በፈቃደኝነት ተቀብሎ የመለማመድ ጊዜ ነው። ለእስራኤል የተሰጠው የመጎብኘት ወራት ተፈጽሞ መሲሁ መምጣት ተስፋ እውን ሆኖ ኢየሱስ በመካከሏ በተገኘበት ወቅት ለዘመናት ስትጠብቅ የነበረው ተስፋ መቀበል ተሳናት። ገፋችው፣ ገፈተረችው፣ ፊቷንም አዞረችበት። ማ? ኢየሩሳሌም እስራኤልን የሚወክለውና እስራኤል በአጠቃላይ ማለት ነው። ሩህሩህና መሲሁ ግን እርሱ በመገፋት የደረሰበትን መከራ እርሱን በመግፋቷ የሚደርስባትን መከራ አስቀድሞ በማየቱ ምክንያት አለቀሰላት። የእግዚአብሔር ጉብኝት የመሲሁ መገኘት ነው። ኢየሩሳሌም ተጎበኘች የተባለችው ኢየሱስ ክርስቶስ በመካከሏ በመገኘቷ ነው።
ኢየሱስ በቤታችን አለ የለም? አለ። ኢየሱስ አለ። በሕይወታችን ውስጥ አለ። በኑሯችን ውስጥ አለ። እኛ እንግዲህ በእግዚአብሔር መጎብኘት ውስጥ የምንኖር ሰዎች ነን። ክብር ለእግዚአብሔር። እልልታና ጭብጨባ ለእግዚአብሔር። ጉብኝት የምንናፈቅላቸው ግን ከጌታ ከኢየሱስ ክርስቶስ ውጪ ያሉ ናቸው። ክርስቶስ በሕይወታችን እስካለ ድረስ በክርስቶስ ኢየሱስ ማግኘት የሚገባ ነገር ሁሉ እኛ ሕይወት ውስጥ አለ። ስሙ የተባረከ ነው። አብርሃም ከእግዚአብሔር ጋር ያን ሁሉ ዘመን ሲሄድ እኮ ያ ተስፋ ቃልን አንጠልጥሎ ነው። አንድ ቀን መሬት ላይ አልወረደም። በመጨረሻ ሰዓት ላይ ግን ምን አደረገልን? እግዚአብሔር ተስፋ ቃሉን ፈጸመ። በሕይወታችሁ ተስፋ ቃል አንጠልጥላችሁ ይዛችሁ የምትሄዱ ዛሬም ተስፋ አትቁረጡ። እግዚአብሔር የሚጎበኝበት ቀን አለ። እግዚአብሔር የሚያይበት ቀን አለ። እግዚአብሔር የሚያነቃቃበት ቀን አለ። እግዚአብሔር የሚመለስበት ቀን አለ። የሚጎበኝ አምላክ አለ። ምናልባት በቤተ ክርስቲያን ሽማግሌዎች በየጊዜው መጥተው ላይጎበኟችሁ ይችላል። እግዚአብሔር ግን ኮሽ ሳያደርግ በበርና በቤት የሚገኝ አምላክ ዘሬን፣ ሃይማኖትን፣ ጾታን፣ የኑሮ ደረጃን ሳያይና ሳይመለከት በእያንዳንዱ ቤት ውስጥ የሚገኝ አምላክ ማን ነው? እግዚአብሔር። ስሙ የተባረከ ይሁን። በጌታ በኢየሱስ ክርስቶስ መገኘት የተባረክን መሆናችንን አውቀን ከዛ ውጪ በሕይወታችን በሚኖረው ውጣ ውረድ ምክንያት እግዚአብሔር እንደተወን እንዳልጎበኘን ብቻችንን ሆነን እንዳናስብ ላሳስባችሁ እፈልጋለሁ። የተጎበኘው ነኝ በሉ። የተጎበኘው ነኝ። ለምን? ኢየሱስ በእኔ አለ። አሜን። ኢየሱስ በእናንተ አለ። ከኢየሱስ ጋር ነው የምንኖረው። ስለዚህ እግዚአብሔር የጎበኘን በጉብኝት ሕይወት ውስጥ የምንኖር ነን። ክብር ለእግዚአብሔር ይሁን። እልልታና ጭብጨባ ለጌታ። እንጸልያለን። ሁላችንም እጆቻችንን ወደዚህ ዘርግተን እግዚአብሔር የሚልን ብላቴኖች ሕፃናት እግዚአብሔር አንተ ባርክ፣ አንተ ጠብቀህ በሰላም አሳድግ እያለን ሁላችን እንጸልያለን። አንጋዳኒ ካወቀለ ነው ቆልተነ ውጭ ወደነ ውጭ ተናይ ሰምተና ሁ አንጋዳለኪ ማጋው ቆላ ጋርቴ አላተ ካድተሎስ ነው ማሰኛ ሙሳኒ ለበረከት ጊዜ ይሆናል። ይሄ በረከት ያገኛቸው እግዚአብሔር አምላክ ሆይ እናመሰግናለን። ስለዚህ ጊዜና ሰዓት በጌታ በኢየሱስ ስም ምስጋና ክብር ላንተ ብቻ ይሁን። እግዚአብሔር አምላክ ሁላችንም ስለባረከን እግዚአብሔር አምላክ ሆይ ያንተ በረከት ስላገኘን በዚህ ማለዳ በፊት ተገኝተናልና ስለዚህ ማለዳ በሁላችን ላይ ስላመጣኸው በረከት ስለሰጠህን ጸጋ ሁሉ ክብር ምስጋና ላንተ ይሁን። ሕፃናት ደግሞ የእግዚአብሔር ስጦታዎች ናቸው። እግዚአብሔር አምላክ ሆይ ወድም ፍሬ የእሱ በረከት ነው ተብሎ ተጽፏልና እነዚህን ብላቴኖች እነዚህን ልጆች እግዚአብሔር ለቤተ ክርስቲያናችን ለቤተሰብ ለአገሪቱም አሳልፈ ስለሰጠን ያንተ ስጦታዎች ስለሆኑ ስለነዚህ ስጦታዎች በጌታ በኢየሱስ ስም ይባረክ። ክብር ምስጋና ላንተ ይሁን። እግዚአብሔር አምላክና አባቱ እነዚህ ብላቴኖች አሁንም ከክፉ ሁሉ አንተ ጠብቀህ አሳድጋቸው። አንተ ከለላ በአንተ ጥበቃ ውስጥ ይሁኑ። በአንተ ጉያ ውስጥ እግዚአብሔር አምላክ ሆይ ይከለሉ። ከክፉ እግዚአብሔር ይጠበቁ። መንፈስን ጸጋህ ይጠብቃቸው። እግዚአብሔር አምላክና አባቱ ሁሉ ጊዜ የሚተጉ እነርሱን የሚጠብቁ መላእክቶች በጌታ በኢየሱስ ይመደብላቸው። ስለረዳሃቸው ከእነርሱ ጋር ስለምትሆን እናመሰግናለን። አሁን ቀጥሎ ያለው ትምህርታቸው ሲሄዱ እዛም ቦታ ያንተ በረከት ያገኛቸው። ሁላችን ስለባረከን ተባረክ በኢየሱስ ስም።